ሰላም ጤና ይስጥልን የዩቲዩብ ቻናል ተመልካቾቻችን፣ ፈጣንና ታማኝ መረጃ የምናደርስላችሁ ዜና በአለም ዙሪያ የተሰኘው የዩቲዩብ ቻናላችን ነው። በየዕለቱና በየሰዓቱ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ያዝናቸው ሰበር ዜናዎች አልፋለሁ። ለዓለም ዋንጫ ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው ተገለጸ። ዓለማችን ትልቁ የእግር ኳስ ውድድር የዓለም ዋንጫ በ23ኛው ዙር ውድድር በርካታ አዳዲስ ነገሮች የሚታዩበት ሆኖ ከሰኔ 4 እስከ ሐምሌ 12 ድረስ ይካሄዳል። አሁን ላይ በሀገራችን በአርሲ የተፈጸመው ጥቃት ምርጫን የማደናቀፍ አካል ነው ሲሉ የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫ ሰጥተዋል። የዓለም ዋንጫ ለመመልከት ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው የፕሬዝዳንት ዶናልድ ትራምፕ አስተዳደር አስታወቀ። ከ50 ሀገራት የተውጣጡ የእግር ኳስ ወዳጆች ትኬት እስከገዙ ድረስ ለቪዛ ማስያዝ የሚጠበቅባቸውን ገንዘብ እንደማይከፍሉ ተገልጿል። ከዚህም ሀገራት አምስቱ ማለትም አልጄሪያ፣ ኬፕ ቨርዴ፣ አይቮሪ ኮስት፣ ሴኔጋል እና ቱኒዚያ ለዓለም ዋንጫ አልፈዋል። የአሜሪካ የውጭ ጉዳይ ሚኒስቴር የቆንጽላ ጉዳይ ምክትል ጸሐፊ ሞራን አምደን ለዓለም ዋንጫ ትኬት የገዙ ተመልካቾች ለቪዛ ገንዘብ እንዳያስይዙ ወስነዋል ብለዋል። ቀጣዩን የዓለም ዋንጫ አሜሪካ፣ ካናዳ እና ሜክሲኮ በጋራ ያስተናግዳሉ። የአሜሪካ መንግስት የቪዛ የቆይታ ጊዜያቸውን የሚያሳልፉ ጎብኚዎች ቁጥር ለመቀነስ በሚል ቪዛ የሚያመለክቱ ሰዎች እስከ $15,000 ማስያዝ እንዲቀርቡ በመወሰኑ ይታወሳል። ከዚህም ቀደም እግር ኳስ ተጫዋቾችና አሰልጣኞች ግን ማስያዝ እንደማይጠበቅባቸው ተገልጿል። ተመልካቾችም ገንዘብ ማስያዝ እንደሌለባቸው የተገለጸው ደግሞ ሮብ ዕለት ነው። አሜሪካ ባለፉት ነሐሴ ላይ የዘረጋችው የ12 ወራት የሚቆይ የሙከራ ፕሮግራም የትራምፕ አስተዳደር ስደተኞች ላይ ከሚወስዳቸው እርምጃዎች መካከል ይጠቀሳል። የዓለማችን ትልቁ የእግር ኳስ ውድድር የዓለም ዋንጫ በ23ኛ ዙር ውድድር በርካታ አዳዲስ ነገሮች የሚታዩበት ሆኖ ከሰኔ 4 እስከ ሐምሌ 12 ድረስ ይካሄዳል። በውድድሩ ታሪክ ለመጀመሪያ ጊዜ 3 ሀገራት ውስጥ የሚካሄደው የዓለም ዋንጫ ተጎራባቾቹ አሜሪካ፣ ሜክሲኮ እና ካናዳ ያስተናግዱታል። በተጨማሪም በውድድሩ ታሪክ ከፍተኛ ቁጥር ያላቸው ሀገራት የሚሳተፉ ሲሆን ካለፉት 22 የዓለም ዋንጫ ውድድሮች በበለጠ 48 ሀገራት ስለሚሳተፉ ትልቅ የዓለም ዋንጫ ውድድር ይሆናል። ከአንድ ወር በላይ በሚቆየው ውድድር 104 ግጥሚያዎች የሚካሄድ ሲሆን ስለ ውድድሩ ሙሉ መረጃ እዚህ ያገኛሉ። የውድድሩ ቦታዎች፣ ቀናቶች፣ ሰዓቶች፣ ውጤቶች፣ የምድብ ድልድል እና ደረጃ እንዲሁም ሌሎች የጨዋታ ዝርዝር መርሃ ግብር እዚህ ይቀርባል። ወደ ሀገር ውስጥ ዜና አልፋለሁ። ንጹሐንና የሃይማኖት ተቋም ኢላማ በማድረግ የተፈጸመው ጥቃት ዓላማቸው ሀገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታይ ነው ሲል የጠቅላይ ሚኒስትሩ አብይ አህመድ ጽሕፈት ቤት አመለከተ። ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላም ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላቸውን ሕይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸውን ለወደመባቸው ዜጎች የተሰማቸውን ሀዘን ገልጸዋል። ይህ የጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በሀገሪቱ በተካሄደው ምርጫና መንግስታቸውን አስመዘገበ ባሏቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአመፃዊ ሙከራዎችና የመንግስት እርምጃን አብራርተዋል። አርብ አመሻሽ ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣውና በመንግስት መገናኛ ብዙኃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመው ጥቃት በርካታ ሰዎች ከተገደሉና 7ኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያየ መገናኛ ብዙኃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗ ፓትርያርክ አቡነ ፓትርያርክ በሀዘን ባወጡት መግለጫ ተገልጿል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫ ዕለት በተፈጸመበት ጥቃት በ3 ወረዳ ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶ የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመባቸው የቤተክርስቲያኗ ፓትርያርክ አስታውቀዋል። የጠቅላይ ሚኒስትሩ ጽሕፈት ቤት በወጣው መግለጫ ጥቃቱን የሀገሪቱ እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተወሰነ ነው ብለዋል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማ ላይ ባተኮረ የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽመዋል ሲል አመልክቷል። ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። በሌላ ዜና እስከምንገናኝ ቸር ሰንብቱ።